በላይነሽ ይመር ባላለሁኝ ሀብሮ ወረዳ ቁጥር 2 ጎሽሃ ነው የምኖረው። ያው 20 ሴቶች ተደራጁና ቁጠባ ልመዱ አሉና ያው ብር ቁጠባ ምናምን በራሳችን እየተንቀሳቀሳችሁ ልመዱ ብለው 20 ሴቶችን ያው 20 ሴት እያደራጁ 20 ሴት ሲያደራጁና ቁጠባ በጎረቤት ቁጠባ ጀመርና ቁጠባ ስንጀምር ስልጠና ጠሩና ያተክልት ባተክልት ልምዱ ያለው ምናምን ተብሎ ባው ውሃ ያለው ተብሎ ተመልምለነ እኔ ተመልምዬ መርሳ ሄድኩኝ። መርሳ ሲሄድ የቲማቲም ፍል ሰጡኝ። ያንን የቲማቲም ፍል አምጥቼ ከደጅ አፈላሁኝ። ያው በጣም ጥሩ ሆነ፣ ትልልቅ ሆነልኝ። ገበያም እየሸጥኩኝ ችግኝ የተረፈኝንም ችግኝ እየሸጥኩኝ በዛ ያው ተዋወቅነ። እንደዛ ነው የተላመድነው እና 20 ሴቶችን በማደራጀት በቁጠባ ልምዱ በጎረቤት ያው ሴቶች ተሰባስበን ቁጠባን ቆጥባለን የለለን እንበዳደራለን። ከዛው ምን ቆጥባት ብር አንስተን ብር ሲቸገረን ከዛው ብራችን አንስተን ተበድረን መልሰን ብድሯን እንመልሳለን። በየ3 ወሩ ብድር እንመልሳለን። አሁን መልሰን ደግሞ ሲቸገረን እንበዳደራለን። አሁን እሱ በጣም አሁን ጠቃሚ ሆኖ ያየሁት ደግሞ አሁን ቁጠባይቱ በጣም ጠቃሚ ናት። እየተበዳደርን ያለው ካለለው እየተበዳደርን እንሰራለን። እንደዛ ነው እንግዲህ በህው በአትክልት ሰልጥኛለሁኝ። ባለፈም ደግሞ አዲስ አበባ ወጣ ሄጄ ያው የልምድ ልውውጥ ጉብኝት እጃለሁኝ። ጉብኝት እጄ የበለጠ ትምህርት ተምሬ ነው የመጣሁት። አሁን እዛ ያየሁትን ነገር ለመስራት ነው አሁን የምታገለው። እዛ የተማርኩትን ወለታ ረሚያ እጄ ተምሬያለሁኝ። ያው ጓደኞችም አሉ። እኔ በይበልጥ አሁን የሴቷን ተሞክሮ የዛችን ስራ በጣም አይቼ መጥቻለሁኝ። ቶምበስ በርሚል ቶምበስ እሱን አሁን ያንን አይቻለሁኝ። እሱን ለመስራት አሁን እየታገልኩ ነው እኔ በእሱ ደግሞ ማለት ነው። ወደፊት ስሰራ የነበረው ያው አሁንም አለም ሰራው ስራ ተመልሼም አሁን ወደዛው እየሰራሁ ነው። እንደዚህ በዘንቢል ይጀባቀላ መንደር በየቢራ ቤቱ በየመጠጥ ቤቱ ማታ ላይ ሰካራሙ ሲሰርበኝ ምን ሲለኝ እየቻልኩኝ ዝም ብዬ ከምሽቱ እስከ 4 ሰዓት ባቀላ ሰናፍጭ ያዞርኩኝ ሸቅል ነበር ሰራለሁ እየሰራሁ ደረቅ እንጀራ በመሸጥ እንደዚህ ጠላ በመጥመቅ ምናምን ማንም ማጋዥ የለኝም። ራሴ ተንቀሳቅሼ ቤቴን ሰርቼ ወደዚህ መጣሁ። እዚህ ከመጣሁ እንግዲህ 4 አመቴ ነው። በአመቴ ይሄው ድርጅት መጣ። ይችነው ሙከራ እንዳላለ ትንሽ ሙከራ እያረኩኝ አትክልቷን ሙከራ እያረኩኝ ግን ጥቅሙ እንደዚህ ገበያ መጥቀሙን አላቀም ነበር በፊት። ያው ለቤት ተጠቀማለሁ ለጎረቤት እየነቀልኩ ሰጣለሁ እንጂ የመሸጥ እድል የለኝም ነበር። ይሄ ድርጅት ከመጣ ግን የመሸጥንም የመቆጠብንም የገንዘብ መቆጠብን አያያዝ አስተምሮኛል። በፊት ግን ዝም ብዬ ነበር። ግን ይሄ ድርጅት ከመጣ ብሪቱ ከምን ትደርስልኝ ይሆን እንደገና ይችን ደግሞ አትክልቷ ምንዋን አሁን የመሸጥም ከምን አደረሹ ብለው ስለሚከታተሉኝ ማለት ነው። በተለይ እሷና እሱ ይመጣሉ። ያው አጋሽ መልስም ያው በሚመጣ ሰዓት ይመጣል። እነሱ ግን በየወሩም በየመኑም እየመጡ ልጆቹ ይጎበኛሉ፣ ይጠይቁናል። በሚገባ ይጠይቁናል። እንደዛ ሲመጡ ዛሬ ይመጣሉ እኮ የሚለው በቃ እንቅስቃሴያችንን ሞራኔ እንትን ይላል። እንመጣለን ሲሉኝ እነሱ ይመጣሉ ይችን አሳያለሁ በሚል አሁን ተጠናከራለሁ። ይሄ በጣም ለውጥ አለው። ይሄ ለውጥ ያለው አንድ ጊዜ ይገኛል ገንዘቡ ያው በአመት 2 ጊዜም 3 ጊዜም አመርትባታለሁ ሰላጣ ምናምን ይችን እንግዲህ ከዚህ መሬት እንደገና ያው ችግኝ በመሸጥ አገኝባታለሁ። ይችን ፍሏ በተለይ ፍል በመሸጥ አሁን ይቺ ፍል ይቺ እንደዚህ ተከለላት ይቺ የ50 ብር ናት ተለክታ የተቀመጠችው እንጨት የተተከለባት ወዲህ ማለት ነው የ50 ብር ናት። አሁን ይችን በጭብጥ 50 ብር ተሸጣት ያላትን ለውጥ ነው እንግዲህ እስተሚያፈራ ድረስ ካመጣብቅ ይቺ አሁን 50 ብር ሽጬ ለዚህ በርሜል ቶምበስ መስሪያ አሁን ጣውላ አዝዣለሁ። ስንት 3 እስር ጣውላ አዝዣለሁ። የሽንኩርት ፍል የቲማቲም ፍል ሽጬ ማለት ነው። በእንጨት ባጣና እንዲያላረገው በአመቱም ያው ስለሚሆንብኝ አንድ ጊዜ በሰራው ግን ለ3 አመቱም ለ4 አመቱም ለብዙ ጊዜ ይጠቅመኛል። ሰፋርጌ ለማምረት ገበያ ተሰስር ቢኖረው የቶምበስቱ እንዴት እንደሚሸጥ እዛ ኪሎ 50 ብር ነው የሚሸጠው ብለውናል።
እዛ ሀገር ማለት ነው እኛ ያለንበት ሀገር ቢያንስ ኪሎ 50 ብር ይቅርና ኪሎ 20 ብር ብሸጥ አፈር ተጠቀማለሁ የሚለውን አው ትልቅ ገንድ ያለ መስራት ማስከኞ ይገባል አሁን እዚህ እንጨቱ ጣውላው ማለት ነው